ሰማያዊ ሰላም ሚዲያ በሰማያዊ ሰላም ወንጌል አገልግሎትና በሄቨንሊ ፒስ ቴዎሎጂካል ሴሚናሪ እየተዘጋጀ የሚቀርብ መንፈሳዊ ፕሮግራም ነው። ሰላም የእግዚአብሔር ቤተሰቦች እንዴት ከረማችሁ? እግዚአብሔር መልካም አምላክ ነው። ዛሬ ደግሞ ሶስተኛው ክፍል ይዘን መጥተናል። እግዚአብሔር ደግሞ ይረዳናል። በጌታ በኢየሱስ ክርስቶስ ያው ስም ይህንን ትምህርት ለምትሰሙ ሁሉ ሰላም ይሁንላችሁ። ሌሎችንም እንዲሰሙ ሼር፣ ሳብስክራይብ ማድረጋችሁ እንዳትረሱት። ዛሬ የምናየው ደግሞ መርገብን መስበር ሶስተኛ ክፍል ሆኖ ወደፊት መራመድ ነው። ብዙውን ጊዜ ትምህርትን እየተማርን እየጸለይን ስንሄድ በመጨረሻው ደግሞ የዚህ ትምህርት መቋጫው የሚሆነው በዛ ስለሆነ በትክክል ጸልየን መርገምን ሰብረን ነፃ ወጥተን እንዘጋዋለን። ባለፈው እንደተነጋገርነው የእግዚአብሔር በረከት በሕይወታችን ሲገለጥ ክብር፣ ሞገስ፣ ፍሬ መስጠት፣ እድገት፣ ድል፣ በሽታ የሌለበት ሕይወት፣ ደስታ፣ የእግዚአብሔር ዘንድ መወደድን በዛኛው ደግሞ በሕይወታችን መርገም ሲገለጥ ውርደት፣ መሃንነት፣ በሽታ፣ ትዳር መፍረስ፣ የቤተሰብ መበታተን፣ ድህነት፣ ተሸናፊነት፣ ጭንገፋ፣ ባርነት፣ ውድቀት በመጨረሻው በጌታ ዘንድ የተጠላን ይመስለናል። ይሄ ሁሉ ግን ጠላት ዲያብሎስ ያመጣብን እንጂ እግዚአብሔር በፍቅሩ ለሁላችን ይወደናል። ምክንያቱም የእግዚአብሔር ዓላማ በእኛ ላይ ራስ እንጂ ጅራት አይደለም። ራስ እንሆን ዘንድ አሁንንም እየጸለይን እንሄዳለን። መጽሐፍ ቅዱስ በብዙ መልክ በሕይወታችን የሚፈጠሩ አሉታዊ ችግሮችና አሉታዊ ተጽዕኖዎችን እነሱም እንሰብርበት መንገድ እንዳለው ጌታ ይናገረናል። ዛሬ የምናየው በሕይወታችን ከሚገለጡ አሁንም እያየናቸው ያሉ ችግሮችና መርገሞችን መስበር የምንችልበት አይነቶች ናቸው። ምናልባት ግራ መጋባት፣ መታወር ሲል አንድ ነገር እያየኸው ነገር ግን የሚሸፈንብህ፣ ግራ ስትጋባ ምን ማድረግ እንዳለብህ፣ ምን መወሰን እንዳለብህ፣ ምን መስራት እንዳለብህ፣ ወዴት መሄድ እንዳለብህ፣ ማንን ማግባት እንዳለብሽ፣ የትሁን ህይወትሽ፣ በህይወት ሁሌ ግራ መጋባትና መታወር፣ በህይወት መደንገጥ፣ ነገሮችን ሁሌ ድንጋጤና ጥርጣሬ በህይወትህ እንዲፈጠሩ ማድረግ። ምክንያቱም ያሳለፋችሁትን ችግር ሁሌ ደግሞ ይመለሳል፣ ነገም ያንን ችግር እንጋፈጠዋለን በማለት መፍራት፣ መደንገጥ፣ ፍራቻ፣ ሌሊትና ቀን ከጌታ ያልሆነ ፍራቻ፣ ምንም አይነት መንስኤ፣ ምንም አይነት ምክንያት የሌለው ፍራቻ በህይወት ልሞት ሆናለሁ እንዴ? ልዋረድ ሆናለሁ እንዴ? ልከስር ሆናለሁ እንዴ? ትዳሬ ሊፈርስ ይችላል እንዴ? ልጆቼ ሊበተናሉ እንዴ? ከአጋንንት የሆነ አሉታዊ የሆነ ተጽዕኖና አሉታዊ የሆነ አስተሳሰብ ይሄ በጌታ በኢየሱስ ክርስቶስ ስም መሰበር አለበት። በሰላም እየኖርክ በበሽታ በተደጋጋሚ መጠቃት፣ የተለያዩ በሽታዎችን ስም ያላቸውና የሌላቸው በሽታዎችን ትጠቃለህ። ቤትህ ይጠቃል፣ ልጆች ይጠቃሉ። ይሄንን አይነት በማንም የማይታይ አንተ ቤት ይታያል። ለዛሬ አንድ በሽታ ይታያል፣ ለዛ የምትታከምበት ወጪ ታወጣለህ። ያንን በሽታ ልከዳን ሌላኛው ይታመማል። ያንን ልጅ ሲታመም ያቺ እህት ትታመማለች፣ ሚስት ትታመማለች። ይሄ ሁሉ የተለያዩ በሽታዎችን በመላክ መዋጋት፣ አንዳንድ ቦታ የማይድን በሽታዎች በጌታ በኢየሱስ ክርስቶስ ያው ስም እንዲህ አይነት ቤተክርስቲያን ወይ ወደ ዶክተር ስትሄድ ይህ አይድንም፣ የካንሰር ዘር አለበት፣ የምናምን ዘር አለበት፣ ስለዚህ አባትህ እናትህ አያትህ ላይ የስኳር በሽታ፣ ይህን እየተዋረደ መጥቶ አንተ ጋር ከዘር የተዋረሰ ነው ብለው ይነግርሃል። አንተም ትቀበለዋለህ። በጌታ በኢየሱስ ክርስቶስ ስም በእግዚአብሔር ፊት በእግዚአብሔር ኃይል የማይድንና የማይሰበር በሽታ የለም። የማይታወቅ በሽታ አንተና ቤተሰብህን የሚያጠቃ ምንም አይነት ምልክት የሌለው ቤት ውስጥ አንድ ቤተሰብ ውስጥ በተደጋጋሚ ይታያል።
ስትጠይቃቸው ግራ ገብቶናል እኮ ምን እንደሆነ ማይገባንም ይሉሃል። መሃንነት የመውለድ ችግር ብቻ አይደለም፣ የሆድህን ፍሬ አግብተህ ወይም አግብተሽ አለመውለድ፣ በመሃንነት መጠቃት፣ የምድርህን ፍሬ ምድር ላንተ የምትሰጠውን ፍሬ አለማግኘት። ከዚህ የተነሳ ስራህ ምንም ፍሬ የለውም፣ አገልግሎትህ ምንም ፍሬ የለውም። ትሰራለህ፣ ነገር ግን ትወድቃለህ። ምንም አይነት እድገት የማይታይበት ህይወት። ስራ ትቀይራለህ፣ እሱንም ቢሆን አሁንም ፍሬ የለውም። እንስሳት ካሉም የከብትህን ርቢ እንደዚሁ ምንም አይነት ፍሬ አይሰጥም። ንግድህ ቢዝነስ ፍሬ አይሰጥም። ህይወትህ ትርጉም በሌለው ነገር ይመታዋል። የያዝከው ነገር ሁሉ ፍሬ የለውም። የገባህበት ነገር ሁሉ ፍሬ የለውም። ፍሬ ካለውም በጭንገፋ ይመታል። ትንሽ ህይወት ከዘራም ያንን ህይወት የተዘራን ወይ ይሞታል ወይ ትከስራለህ። በቤት ውስጥ ልጆችን በመከራ አሳድገ ላንተም አይሆኑ ወይ ጥለው ይሄዳሉ። አንተ ትወልዳቸዋለህ፣ ለሌሎች አገልግሎት ይሰጣሉ። የደከምክበትን ፍሬ ለማግኘት ያሳደካቸው አንተን ልጆች አንተ ዞር ብለው አያዩሁም። ወይም ከቤት ጠፍቶ በዛ ምንም አይነት ድኳ ሳይገኝባቸው ይጠፋሉ። አንዳንድ ጊዜ ባል ከቤት ወስቶ ይጠፋል፣ ሚስት ከቤት ወጥታ ትጠፋለች፣ እናት ቤተሰብ ጥላ ትጠፋለች፣ ልጆች እንደወጡ ይቀራሉ። ቤተሰብ ባልታወቀ ምክንያት ይፈርሳል፣ ይበታተናሉ። ይሄ ሁሉ መርገም ነው። ያንን መርገም በቤተሰቦች ከነበረም በኔ ላይ ይፈጠራል ብለህ የምታስበው ከሆነ ዛሬ ግን በጌታ በኢየሱስ ክርስቶስ ያውስም ይህንን ነገር ባንተ ላይ ባንቺ ላይ አይደገምም፣ በፍጹም አይሆንም። እግዚአብሔር አምላክ ከነዚህ ነገር ነፃ ያወጣሃል። ወደፊት ትራመዳለህ። በዘመኑ ሁሉ የተዘረፍ ትሆናለህ። በቤትህ እንጀራ ሁሉ አይገኝም። ገንዘብ በረከት የለውም። በህይወትህ የሚተርፍ ነገር የለም። በቤትህ በፍጹም በረከት የሚባል ነገር አታይም። በአደጋ በበሽታ የተከበበ ህይወት፣ በሰላም ወጥተ በሰላም ለመመለስ እንኳን ያንን ነገር እንኳን ላንተ ከባድ ነው፣ እንደወጣ ቀረ። ያንንም የቤተሰብ ታሪክ ሆኖ በቤት ላይ ተመዘገበ ይሆናል። ይህ ግን እግዚአብሔር ዛሬ ይሰብረዋል። የምታገኘው ነገር እጅ ላይ አይበረክትም። ገንዘብ ታገኛለህ ግን አይበቃህም፣ ወይ ደግሞ በተለያየ በማትፈልገው ምክንያት ይጠፋል። ህይወት ሁሌ ችግርና ችግር ይሆናል። አንዳንድ ጊዜ የራስን ብር እንኳን ለአደጋ ጊዜ ብለህ ታስቀምጠዋለህ። ለአደጋ ጊዜ ብለህ ስላስቀመጥከው በትክክል ለአደጋ ጊዜ ይሆናል። ነገር ግን ለምን በረከትን እንኳን የአደጋ ጊዜ ብለህ አታስቀምጥ፣ ለክፉ ጊዜ አትበለው፣ ይጠቅመኛል ብለህ አስቀምጠው። ከአንደበት የሚወጣ ቃል በጣም መርገም ስላለው ነው። አንደበት ኃይል ስላለው ነው። ገንዘብ እጅ ላይ የማይበረክት ከሆነ ከወር እስከ ወር በችግር መኖር በትክክል በአንተ ህይወት የሚገለጥ ከሆነ ዛሬ ግን በጌታ በኢየሱስ ክርስቶስ ስም ከዚህ ነፃ መውጣት አለብህ። በድንገተኛ ነገር መጠቃት፣ በማታውቀው ችግር መጠቃት፣ አንድ ሰው አለፈለስ ሲባል በድንገት መደየት፣ ወደ ኋላ መመለስ፣ ባልታሰበ አደጋ መመታት፣ ባልታሰበ ጊዜ የተሰወሩ መሰናክሎችን ማጋጠም፣ የመሰበር፣ የበሽታ፣ የመዘረፍ፣ በድንገት በተደጋጋሚ መጠቃት። አንዳንድ ጊዜ ሀብታም ሆነ አለፈለት እሰያልክ ወጣ ስትል ድንገት መሬት ላይ ይዞ ታገኘዋለህ። አለፈላቸው ስትል
ንብረታቸው በሐራጅ በባንክ ሲሸጥ ታያለ። እግዚአብሔር ሆይ የለፋችሁትን ከእጃችሁ የሚወስድ ጠላት በኢየሱስ ክርስቶስ ስም ይመታ። በጌታ በኢየሱስ ክርስቶስ ስም ይመታ። በጌታ በኢየሱስ ክርስቶስ ስም ይመታ። አለመሳካት፣ ተምረህ አለመሳካት፣ ሰርተህ ስራ ለማግኘት ከስራ መባረር፣ ስራ አለመከናወን፣ በሄደበት ሁሉ ያለ ፍሬ መስጠት፣ ፍጻሜ ላይ አለመድረስ፣ አለፈለት ሲባል የመደህየት ልታገባ ነው እሰይ ስትል ተዋትኮ ተወቹ ከሚለውን ወሬ በአባትህ በአንተ ላይ የታየ በልጆች እንዳይደገም የምትፈራው ነገር በጌታ በኢየሱስ ክርስቶስ ያው ስም ዛሬ ይመታ። በጌታ በኢየሱስ ክርስቶስ ስም አንተ ግን ወደፊት ትሄዳለህ። በጌታ በኢየሱስ ክርስቶስ ስም ከዚህ በኋላ ግን ተመረይ ይሳካልሃል። በጌታ በኢየሱስ ክርስቶስ ስም ስራ ታገኛለህ፣ ስራ ታገኛለሽ። አግብተህም ተወልዳላችሁ። እግዚአብሔር በረከት ለእናንተ አዟልና በረከታችሁን ታገኛላችሁ። ከቆማችሁበት ነገር ወደፊት ትሄዳላችሁ። አይቆምም። የእናንተ የምትፈሩት ነገር አይገዛችሁም። ፍሬ ትሰጣላችሁ። በአገልግሎት ፍሬ፣ በህይወት ፍሬ፣ በትምህርት ፍሬ፣ በኑሮ ፍሬ፣ ሰው የሚያየው ሰው የሚጨብጠው እናንተ የምታዩትና የምትጨብጡት ነገር ፍሬ በህይወታችሁ ይሆናል። በጌታ በኢየሱስ ክርስቶስ ያው ስም ህልማችሁ እውን ይሆናል። በጌታ በኢየሱስ ክርስቶስ ያው ስም በወላጆቻችሁ የታየ በእናንተ ላይ አይፈጸምም። በጌታ በኢየሱስ ክርስቶስ ስም እናንተ የበላይ እንጂ የበታች አትሆኑም። በጌታ በኢየሱስ ክርስቶስ ያው ስም ከዚህ በኋላ ወደ ኋላ አትመለሱም። ከዚህ በኋላ መውደቅ የለም። ከዚህ በኋላ መጨንገፍ የለም። የምትፈሩት ነገር አይወርሳችሁም። የእግዚአብሔር በረከት ግን በቤታችሁ ላይ ይሆናል። ከዚህ በኋላ በእናንተ ላይ ክብር ይሆናል። የእግዚአብሔር ኃይል በእናንተ ላይ ይገለጣል። ዘራችሁን አይጎድልም። መጥፋት አይሆንም። በቤተሰባችሁ ላይ እየተደጋገመ ያለው ችግር ከዚህ በኋላ አይደጋገምም። ሞት ካለ ከዚህ በኋላ ይሰበራል። ጭንገፋ ካለ ከዚህ በኋላ ይቆማል። በሽታ ካለ በጌታ በኢየሱስ ክርስቶስ ስም ይቆማል። ሀብታችሁና ብራችሁ በእጃችሁ ያለውን ገንዘብ ይበረክታል። በጌታ በኢየሱስ ክርስቶስ ስም በችግር በጠብ በመከራ የሚዘራ ነገር በኢየሱስ ክርስቶስ ስም ከዚህ በኋላ በመልካም ነገር ታጭዳላችሁ። እግዚአብሔር ስለእናንተ ያዘዘው በረከት ነው። እግዚአብሔር ስለእናንተ ያዘዘው ሰላም ነው። እግዚአብሔር ስለእናንተ ያዘዘው መተሳሰብ ነው። እግዚአብሔር ስለእናንተ ያዘዘው መሳካት ነው። እግዚአብሔር ስለእናንተ ያሰበው ነገር እልፍ ማለት ነው። መውደቅ አይደለም፣ መደህየት አይደለም፣ ተስፋ መቁረጥ አይደለም፣ ጭንገፍ አይደለም፣ ጨለማ አይደለም። በኢየሱስ ክርስቶስ ስም ጨለማችሁ ከዚህ በኋላ በራ። በጌታ በኢየሱስ ክርስቶስ ስም ወጥመዳችሁ ተሰበረ። ከዚህ በኋላ በጌታ በኢየሱስ ክርስቶስ ስም እልፍ ማለት ይሆንላችኋል። በጌታ በኢየሱስ ክርስቶስ ያው ስም ከዚህ በኋላ ወደፊት ትራመዳላችሁ። ከዚህ በኋላ እግዚአብሔር ህልውናው በእናንተ ላይ ይገልጻል። በኢየሱስ ክርስቶስ ያው ስም የእጆቻችሁን ሥራ ይባረካል። የልጆቻችሁን ተስፋ ይለመልማል። በጌታ በኢየሱስ ክርስቶስ ያው ስም የፈራችሁትን ነገር አይወርሳችሁም። በጌታ በኢየሱስ ክርስቶስ ያው ስም ያቀዳችሁት ነገር ይሳካል። በጌታ በኢየሱስ ክርስቶስ ያው ስም ክብርና ሞገስ ይሆናል። እግዚአብሔር ስለእናንተ ይዋጋል።